ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ሁላችሁም በያላችሁበት ለአላህ ብላችሁ የምትወዱኝ እኔም ለአላህ ብዬ ወዳችኋለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁ ብዝት ይበልልኝ። የአላህ ህዝነት ረህመት አይለየን። ሀገራችንን ሰላም እኛንም ሰላም አላህ ያድርገን ኢንሻአላህ። ማጣትን አላህ ያዝልን። አላህ ሱብሃነሁ ወተዓላ ካቲማችንን ያሳምርልን። ጾሞ ከተጠቀሙት ባሮቹ አላህ ያድርገን። ጾማችንን፣ ሶላታችንን፣ ኢባዳችንን ሁሉ አላህ ሱብሃነሁ ወተዓላ ይቀበልን። ከተቀበላቸው ባሮቹ አላህ ያድርገን። ወንጀላችንንም አላህ ሱብሃነሁ ወተዓላ ይሰርዝልን። ከእንግዲህ በኋላ አላህ ሱብሃነሁ ወተዓላን የምንገዛ የአላህ ባሮች አላህ ያድርገን። ኸይር ነገሮችን የምንሰራ ከመጥፎ ነገር የምንርቅ አላህ ያድርገን። ሁላችሁንም እኔ ሙስሊም እህቶቼ ወንድሞቼ ለአላህ ብዬ ወዳችኋለሁ። ዛሬ ለአንድ ጉዳይ መጥቻለሁ ማለት ነው። በተደጋጋሚ እየጠየኳችሁና እየለመንኳችሁ ይገኛለሁ ማለት ነው። እሱም ደግሞ ዘካተል ፍጡርን አስመልክቶ ነው። እስካሁን ድረስ እኔ ሚዲያ ላይ መጥቻ አላቅም፣ ለምኝም አላቅም ነበረ። ከጓደኞች ጋር ሆኜ 25 እናቶች አሉ። እነዛ እናቶች እንረዳ ነበረ። አሁን ግን ብቻዬን ስለሆንኩኝ ጓደኞችም ሀገር ስለገቡ የመርዳት አቅሙ ደካማ ነው። ያው የኢትዮጵያን ኑሮ ውድ ነው ታውቃላችሁ ማለት ነው። አሁን ብቻዬን መወጣት ስለማልችለው ሁላችሁም በቻላችሁት አቅም እጃችሁ እንድትዘረጉልኝ እባካችሁ በአክብሮት እየጠየኳችሁ ይገኛለሁ ማለት ነው። እሱም ምንድነው ዘካተል ፍጡር ነው። ዘካተል ፍጡር የሁላችንን ግዴታችን ነው። አላህ ሱብሃነሁ ወተዓላ ግዴታ ብሎ ያስቀመጠ ነው። አላህ ሱብሃነሁ ወተዓላ ግዴታ ብሎ ያስቀመጠብን ደግሞ ላለን ሰዎች ነው። ስራ ለምንሰራ ደሞዝ ላለን ሰዎች ነው። የሌላችሁ ሰዎች እናንተን አይመለከትም። እናንተ ከሌላችሁ የላችሁም። ዘካም ደግሞ እንትን አይልባችሁም ማለት ነው። ከሌላችሁ የላችሁም ነው። ግን እያላችሁ ዘካን ማውጣት ግዴታ አለባችሁ። ዘካን ማውጣት አለባችሁ፣ ግዴታ ነው። እያለው ዘካ የማያወጣ ሰው ጥሩ አይደለም ማለት ነው። ሁለተኛ ነገር እነዚህ እናቶች ጧሪ ቀባሪ የሌላቸው ልጆቻቸውን በጦርነት ያጡ ናቸው እና እኛም ደግሞ እኔ እናንተ ሁነን ሁላችሁም እህቶቼ ወንድሞቼ ሁነን ሁላችንም በቻልነው አቅም ዘካተል ፍጡርን በኢዱ ቀን ተደስተው እንዲውሉ እናደርጋቸው። ጥቂት ብር የጎደለኝ አልሐምዱሊላህ። እድሜ ለወንድሞች ለጓደኞቼ ለእህቶቼ የተወሰነች ብር ናት የጎደለችኝ። ይችን ብር ባካችሁ ሁላችሁም በአክብሮት እንድትሞሉልኝ ብዬ እየለመንኩኝ እየጠየኩ እገኛለሁ ማለት ነው። እሺ አሁን በዚህ እንግዲህ መነየት የምትፈልጉ በዛ አካውንት ማስገባት ትችላላችሁ ማለት ነው። 1044 አህመድ ሰይድ ይላል። ልድገመው አሁንም የአካውንቱን ቁጥር ማለት ነው 1044 በዚህ አካውንት ንግድ ባንክ ነው። መነየት የምትችሉ ዘካተል ፍጡርን ግዴታችሁን መወጣት የምትፈልጉ ሙስሊም እህቶቼ ወንድሞቼ በዚህ አካውንት ንያችሁን ማስገባት ትችላላችሁ። ሁላችሁም ዱአ አድርጉልኝ፣ እኔም ዱአ አደርግላችኋለሁኝ። አላህ ሐሳባችንን ሁሉ አላህ ያሳካልን፣ ካቲማችንንም አላህ ያሳምርልን፣ ከጀሃነም እሳት ከቅብር ጠያቂም አላህ ይጠብቀን። ያሉትን ቤተሰቦቻችንን አላህ ሰላም ያድርግልን። የሞቱትንም አላህ ሱብሃነሁ ወተዓላ በዝነት አይኑ በረህመት አይኑ አላህ ጀነት ፍርዶስን ይወፍቃቸው፣ አላህ ይዘንላቸው እያል ሁላችንም ዱአ እናድርግላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ሁላችሁም በያላችሁበት ለአላህ ብላችሁ የምትወዱኝ እኔም ለአላህ ብዬ ወዳችኋለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁ ብዝት ይበልልኝ። የአላህ ህዝነት ረህመት አይለየን። ሀገራችንን ሰላም እኛንም ሰላም አላህ ያድርገን ኢንሻአላህ። ማጣትን አላህ ያዝልን። አላህ ሱብሃነሁ ወተዓላ ካቲማችንን ያሳምርልን። ጾሞ ከተጠቀሙት ባሮቹ አላህ ያድርገን። ጾማችንን፣ ሶላታችንን፣ ኢባዳችንን ሁሉ አላህ ሱብሃነሁ ወተዓላ ይቀበልን። ከተቀበላቸው ባሮቹ አላህ ያድርገን። ወንጀላችንንም አላህ ሱብሃነሁ ወተዓላ ይሰርዝልን። ከእንግዲህ በኋላ አላህ ሱብሃነሁ ወተዓላን የምንገዛ የአላህ ባሮች አላህ ያድርገን። ኸይር ነገሮችን የምንሰራ ከመጥፎ ነገር የምንርቅ አላህ ያድርገን። ሁላችሁንም እኔ ሙስሊም እህቶቼ ወንድሞቼ ለአላህ ብዬ ወዳችኋለሁ። ዛሬ ለአንድ ጉዳይ መጥቻለሁ ማለት ነው። በተደጋጋሚ እየጠየኳችሁና እየለመንኳችሁ ይገኛለሁ ማለት ነው። እሱም ደግሞ ዘካተል ፍጡርን አስመልክቶ ነው። እስካሁን ድረስ እኔ ሚዲያ ላይ መጥቻ አላቅም፣ ለምኝም አላቅም ነበረ። ከጓደኞች ጋር ሆኜ 25 እናቶች አሉ። እነዛ እናቶች እንረዳ ነበረ። አሁን ግን ብቻዬን ስለሆንኩኝ ጓደኞችም ሀገር ስለገቡ የመርዳት አቅሙ ደካማ ነው። ያው የኢትዮጵያን ኑሮ ውድ ነው ታውቃላችሁ ማለት ነው። አሁን ብቻዬን መወጣት ስለማልችለው ሁላችሁም በቻላችሁት አቅም እጃችሁ እንድትዘረጉልኝ እባካችሁ በአክብሮት እየጠየኳችሁ ይገኛለሁ ማለት ነው። እሱም ምንድነው ዘካተል ፍጡር ነው። ዘካተል ፍጡር የሁላችንን ግዴታችን ነው። አላህ ሱብሃነሁ ወተዓላ ግዴታ ብሎ ያስቀመጠ ነው። አላህ ሱብሃነሁ ወተዓላ ግዴታ ብሎ ያስቀመጠብን ደግሞ
ላለን ሰዎች ነው። ስራ ለምንሰራ ደሞዝ ላለን ሰዎች ነው። የሌላችሁ ሰዎች እናንተን አይመለከትም። እናንተ ከሌላችሁ የላችሁም። ዘካም ደግሞ እንትን አይልባችሁም ማለት ነው። ከሌላችሁ የላችሁም። ግን እያላችሁ ዘካን ማውጣት ግዴታ አለባችሁ። ዘካን ማውጣት አለባችሁ፣ ግዴታ ነው። እያለው ዘካ የማያወጣ ሰው ጥሩ አይደለም ማለት ነው። ሁለተኛ ነገር እነዚህ እናቶች ጧሪ ቀባሪ የሌላቸው ልጆቻቸውን በጦርነት ያጡ ናቸው እና እኛም ደግሞ እኔ እናንተ ሁነን ሁላችሁም እህቶቼ ወንድሞቼ ሁነን ሁላችንም በቻልነው አቅም ዘካተል ፍጡርን በኢዱ ቀን ተደስተው እንዲውሉ እናደርጋቸው። ጥቂት ብር የጎደለኝ አልሐምዱሊላህ። እድሜ ለወንድሞች ለጓደኞቼ ለእህቶቼ የተወሰነች ብር ናት የጎደለችኝ። ይችን ብር ባካችሁ ሁላችሁም በአክብሮት እንድትሞሉልኝ ብዬ እየለመንኩኝ እየጠየኩ እገኛለሁ ማለት ነው። እሺ አሁን በዚህ እንግዲህ መነየት የምትፈልጉ በዛ አካውንት ማስገባት ትችላላችሁ ማለት ነው። 10443421 አህመድ ሰይድ ይላል። ልድገመው አሁንም የአካውንቱን ቁጥር ማለት ነው 10443421 በዚህ አካውንት ንግድ ባንክ ነው። መነየት የምትችሉ ዘካተል ፍጡርን ግዴታችሁን መወጣት የምትፈልጉ ሙስሊም እህቶቼ ወንድሞቼ በዚህ አካውንት ንያችሁን ማስገባት ትችላላችሁ። ሁላችሁም ዱአ አድርጉልኝ፣ እኔም ዱአ አደርግላችኋለሁኝ። አላህ ሐሳባችንን ሁሉ አላህ ያሳካልን፣ ካቲማችንንም አላህ ያሳምርልን፣ ከጀሃነም እሳት ከቅብር ጠያቂም አላህ ይጠብቀን፣ ያሉትን ቤተሰቦቻችንን አላህ ሰላም ያድርግልን፣ የሞቱትንም አላህ ሱብሃነሁ ወተዓላ በዝነት አይኑ በረህመት አይኑ አላህ ጀነት ፍርዶስን ይወፍቃቸው፣ አላህ ይዘንላቸው እያል ሁላችንም ዱአ እናድርግላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማኒ ራሂም ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሂደትን وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموالهم إلى أموالكم إنه كان حوبا كبيرا وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا وآتوا النساء صدقاتهن نحلة فإن طبن لكم عن شيء منه نفسا فكلوه هنيئا مريئا ولا تؤتوا السفهاء أموالكم التي جعل الله لكم قياما وارزقوهم فيها واكسوهم وقولوا لهم قولا معروفا وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم ولا تأكلوها إسرافا وبدارا أن يكبروا ومن كان غنيا فليستعفف ومن كان فقيرا فليأكل بالمعروف فإذا دفعتم إليهم أموالهم فأشهدوا عليهم
وكفى بالله حسيبا.